ዴሪቬቲቭስ ቃሉ ራሱ እንደሚለው ከሌላ ነገር ዴሪቬቲቭ ዋት ኢዝ ትሬዲንግ በሚለው ሀሳብ ላይ የሰራናቸው ባሉ አጫጭር ኤክስፕሌነር ቪዲዮ ሲሪስ ላይ ይሄ ሁለተኛው ክፍል ነው። ከዚህ በፊት የነበረውን ቪዲዮ ማግኘት ከፈለጋችሁ እዚህ ጋር አስቀምጠናል። በተጨማሪም ዲስክሪፕሽን እና ኮሜንት ሴክሽን ላይ ያገኙታል። የሚቀጥሉት ክፍሎች ሲወጡ ዩቲዩብ ራሱ ኖቲፋይ ያደርጋችሁ ሰብስክራይብ እና የደውል ምልክቷን መጫን እንዳይረሱ። ጥያቄዎቻችሁን፣ ማስተካከያ፣ ወቀሳ እንዲሁም ማንኛውም ሀሳቦቻችሁን ከታች ኮሜንት ላይ አስቀምጡልን። ወደ ቪዲዮ እንግባ። ግራቪ የተደረገ ወይም የተቀዳ እንደማለት ነው። ኮንትራቶች ናቸው፣ የውል ስምምነቶች ናቸው። ለምሳሌ በወርቅ ወይም በነዳጅ ወይም በሌላ ካምፓኒ ሼሮች ላይ ወይም ሰምቲንግ ኤልስ ላይ የተመሰረተ ዋጋ ነው የሚኖራቸው። የዚያ ነገር ዋጋ ሲጨምር ወይም ሲቀንስ ለማትረፍ ወይም ኪሳራም ካለ እሱን ለመቀበል ነው ኮንትራቱን የምንፈራረም። አንድ 3 ወይ 4 ዋና የዴሪቬቲቭ አይነት ኮንትራክቹዋል ስምምነቶች አሉ። ለምሳሌ ፊውቸርስ ኮንትራት የሚባል አለ። ዋጋ ካሁኑ እንስማማለን፣ ግን ዴሊቨሪ ይደረጋል ተብሎ የሚገመተው ከወር ወይ 2 ወር ወይ 3 ወር በኋላ ወይም ከዛ በኋላ ሊሆን ይችላል። ረጅም ጊዜ ነው፣ የወደፊት ኮንትራት ስለሆነ ነው ፊውቸርስ ኮንትራት የተባለው። ለምሳሌ ቡና የሚገዛ ሰው ሰኔ ዋጋን ዛሬ ተደራድሮ ተፈራርሞ ቁጭል በጦርነት ወይ በዌዘር ምክንያት ወይ በትራንስፖርቴሽን ችግር ምክንያት ወይ የሆነ ነገር ተፈጥሮ ነዳጅ ተወዶ ወይ ሺፕ መደረግ ካልቻለ ፎር ሰም ሪዝን ሊፈጠር የሚችለውን የዋጋ ዲፍረንስ ካሁኑ ራሱን ፕሮቴክት ለማድረግ የሚጠንከራ ነው። አሁን ወደፊት ዋጋው ቢወርድ አምራች አይጎዳም ማለት ነው። ኦልሬዲ አሁን ሴትል ስለሚያደርግ ዋጋውን፣ ተረካቢው ደግሞ እንደ ድንገት ደግሞ ነገር ተፈጥሮ ዋጋ ስፓይክ ቢያደርግ ኦልሬዲ አሁን ላይ ስለተስማማ እሱም አይጎዳም። ይህ ነው የፊውቸርስ ኮንትራት ዋናው ዓላማ። ፎርዋርድ የሚባል ደግሞ ሌላ ኮንትራት አለ። ይሄም ቤዚካሊ ዘ ሴም ቲንግ ነው። ኦፕሽንስ የሚባል ደግሞ የኮንትራት አይነት አለ። እንደ ስሙ ኦፕሽን ይሰጣል። አሁን ለምሳሌ የአንድ ካምፓኒ ቴስላ አንዱ ሼር ዋጋው 100 ብር ነው ያለው። የዛሬ 2 ወር 3 ወር የሚጨምር ከመሰላችሁ ኦፕሽንስ ኮንትራቱን ካቀረበ አካል ጋር የምትገቡት ውል ምንድነው? 2 ወር 3 ወር ድረስ ኤክስፓየር የማያደርግ አንዱን ሼር አሁን ከረንትሊ ካለበት የዋጋ ፕራይስ በተሻለ በ105 ብር ወይ 110 ብር ለመግዛት መብት ይኑረኝ የሚል ኮንትራት ነው። በዚህች 2 እና 3 ወር ጊዜ ውስጥ ፕራይሱ እናንተ እንዳሰባችሁ ተጨምሮ 130 ወይ 140 ከገባ እናንተ you have the right to buy ይሄንን ሼር በ105 ወይ 110 whatever አግሪ ባረጋችሁበት ፕራይስ አሁን ላይ ፕሪሚየም የሚባል ነገር ትከፍላላችሁ። የ5%፣ 6%፣ 7% ምናምን ሊሆን ይችላል። ስለዚህ በኋላ ላይ እናንተ በምትፈልጉበት ሰዓት ላይ ኤክስፓየር እስከምታደርግ ድረስ ያንን መብት ኤክሰርሳይዝ የማድረግ ኦፕሽን አላችሁ። ከዛ ወዲያውኑ ማርኬት ላይ ወስዳችሁ ደግሞ በማርኬት ፕራይስ ወጣችሁ መሀል ያለውን ዲፍረንስ ታተርፋላችሁ። ኢንኬዝ እናንተ ካሰባችሁት ተቃራኒ ይሄድና የዛ ካምፓኒ ሼር ዋጋ 80 ብር ቢገባ ወይ 90 ብር ቢገባ በ100 ምናምን ብር በተስማማችሁበት ዋጋ የመግዛት ግዴታ የለባችሁ። ኤክስፓየር እስኪያደርግ ድረስ መተው ትችላላችሁ። ኤክስፓየር ሲያደርግ እናንተ ልብዝ የምታደርጉት መጀመሪያ የከፈላችሁትን ፕሪሚየም ያቺን 6% ነው፣ 7 ብር ምናምን ነው። ከዚህ ሌላ ደግሞ ስዋፕስ የሚባሉ ኮንትራቶች አሉ። አብዛኛውን ጊዜ በትላልቅ ባንኮች፣ ኢንሹራንስ ካምፓኒዎች ወይ አበዳሪዎች የሚደረግ የኮንትራቶች ልውውጥ ነው። ያበደሯቸውን ሰዎች ኢንትረስት ሬቶች ከሌሎች ባንኮች እና ኢንስቲትዩሽኖች ጋር አመዛዝ ነው ለነሱ ሞር ፕሮፊታብል የሆነው የሚገበያዩበት። እኛ ደግሞ አሁን የምንፈልገው ሲኤፍዲ የሚባል የዴሪቬቲቭ አይነት ነው። ኮንትራት ፎር ዲፍረንስስ ማለት ነው። አብዛኞቹ ደግሞ የሚጠቀሙት ይሄ ትንሽ አሁን ካየናቸው ለየት የሚል ነገሮች አሉ። አንደኛ ቀጥታ ከብሮከራችን ጋር ነው ኮንትራታችን የሚፈጸመው። ስንገዛም ስንሸጥም ብሮከሩ ጋር ነው ያለን ስምምነት። ሁለተኛ እቃውን ልንረከብ የምንችልበት ባለንገድ የለም። ዋና እንቅስቃሴያችን ሲኤፍዲ ላይ ፖዚሽን ስንከፍተው ሚንስ ባይ ወይም ሴል ኮንፊርሜሽን ስናስገባ ካለበት ዋጋና ያ ፖዚሽን ሲዘጋ ካለበት ዋጋ መካከል ያለውን ዲፍረንስ ብቻ ነው የምናተርፈው ወይም የምንከስረው። አንድ ሼር ዛሬ 100 ብር ከሆነ 100 ብር ላይ ያንን አንድ ሼር እንደገዛው አድርገን እንስማማለን ከብሮከሩ ጋር። ከጨመረ የጨመረውን ያህል ላተርፍ፣ ከቀነሰ ደግሞ የቀነሰውን ያህል ልከስር ተስማምተን ኮንትራትን እንገባ።